ሰላም ጤና ይስጥልኝ እንደምናችሁ ደህና ናችሁ ወይ? እንኳን ደህና መጣችሁ። ዛሬ ማዘጋጀው የበሶ ጭብጦ ነው ለቁርስ ወይም ደግሞ ለመክሰስ የሚሆን ግብአቶቹን በዝርዝር ጽፌላችኋለሁ። ያው እነኚህን መጠቀም አለባችሁ እንደዚህ ነው የሚሰራው ለማለት ሳይሆን እኔ የተጠቀምኳቸውን ነገሮች ላካፍላችሁ ብዬ ነው። ያው አገር ቤት በሶ እንደፈለግነው ነው የምንሰራው በጨውም በበርበሬ በቅቤ በሚጥሚጣ በዘይት በስኳር እኛ ደስ እንዳለን እንደሚመቸን እንደ ቤታችን ነው የምንሰራው እና ያው እናንተም የፈለጋችሁትን ተጠቅማችሁ መስራት ትችላላችሁ። እኔ ለዛሬ ተጠቅሜ የሰራዋቸው እነኚህ ናቸው ለማለት ነው። እሺ አሁን ወደ ስራው እንሄዳለን ማለት ነው። በመጀመሪያ ደረቅ ግብአቶቹን ከበሶ ጋር አንድ በአንድ አቀላቅላቸዋለሁኝ። ቀጥዬ ዘይቱን ማሩንና ውሃ ጨምራለሁኝ። ያው ዘይቱን ጨምሬም ትንሽ ለውሰዋለሁኝ ማሩንም ጨምሬ ለውሰዋለሁኝ ያው ከበሶ ጋር ያው በደንብ እንዲቀላቀልልኝ ማለት ነው። ያው ውሃውን ወደ መጨረሻ ነው የምጨምረው። የበሶውን ዱቄት ከግብአቶቹ ጋር ከሌሎች ግብአቶቹ ጋር በደንብ ከለወስኩትኝ በኋላ የመጨረሻው ግብአት የሚሆነው ውሃው ነው ማለት ነው። ያው የውሃ መጨመሩ አላማ የእርጥበቱ መጠን በጣም ሳይበዛም ደግሞ ሳያንስም በሶ ሲጨበጥ የራሱን ቅርጽ ይዞ ፍርክስክስ እንዳይል እንዲረዳን ነውና ያው ውሃ ስንጨምር ቀስ ቀስ እያለን እያየን ነው የምንጨምረው ማለት ነው። ውሃችን ደግሞ ለብ ያለ ውሃ መሆን አለበት። በሶውን በደንብ አሽቼ ካቀላቀልኩትኝ በኋላ ያው እርጥበቱም ደህና ነው እንደሚፈለገው አይነት ነው። ከዚህ ቀጥሎ የሚቀረው ጭብጦቹን መስራት ነው። ያው እንግዲህ እኔ ማቀው አገር ቤት በሶጭ ተጨበጥ ተደርጎ ያው እንደዚህ እንደሞላላ ቅርጽ ሲኖረው ነው ቁጭ ቁጭ የሚደረገው እና እኔም እንደዛ ነው የማረገው። አሁን ግን ያንን ሞለል ያለውን በሶ ደግሞ ትንሽ ጫን ጫን ለውና ደፍጠጥ አድርጌ ጠፍጠፍ ያለ ቅርጽ እንዲኖረው ማለት ነው እንደዛ ነው የማረገው። ያው እንደምታዩት የበሶ ጭብጦ ያው እናንተ ከፈለጋችሁ በፈለጋችሁት አይነት ቅርጽ ማውጫ የምትፈልጉትን አይነት ቅርጽ ይዞ እንዲወጣ አርጋችሁ ማቅረብ ትችላላችሁ። እኔ ግን ለዛሬ ትንሽ ቀለል አድርጌ ያው የተጨበጠውን በእጆቼ ደፍጠጥ አድርጌ ልክ እንደ ብስኩት እንዲመስል ማለት ነው እንደዛ አድርጌ ነው የማቀርበው። በሶ እላው ላይ ያለችው ትንሿ እርጥበት እንዳትተንብን እንደዚህ ስንሰራ በላስቲክ መሸፈን አለብን። ፍሪጅ ውስጥም ደግሞ ስናስቀምጠው በላስቲክ ሸፍነን ብናስቀምጠው ቶሎ አይደርቅብንም። ያወጣነው ቅርጽ እንዲቆይልን ከፈለግን ከማቅረባችን በፊት ለገበታ ፍሪጅ ውስጥ ለ30 ደቂቃ ለ45 ደቂቃ ትንሽ ማቀዝቀዣ ቤት ውስጥ ብናስቀምጠው ቅርጹን ይዞ ይቆይልናል። ቅርጹን ካወጣውለት ከ30 ደቂቃ በኋላ ፍሪጅ ውስጥ አስገብቼው እንደምታዩት ቅርጹን ይዟል። አሁን የመሰበርም ጸባይ የለውም የመፈረካከስም ጸባይ የለውም። ስለዚህ ጥሩ ወጥቷል ማለት ነው። የዛሬውን ስራ እንግዲህ ጨርሻለሁኝ። ጥያቄም ካለ ኮሜንትም ካለ ላኩልኝ፣ አስተያየትም ካለ ላኩልኝ። እሺ መልካም ቀን፣ መልካም ምሽት፣ መልካም ውሎ በያላችሁበት ደህና ሁኑልኝ። እሺ ቻው።